ሪል ስቴት ላይ ኢንቨስት ብታረጉ በትንሽ አመታት ውስጥ ሚሊየንስ የምታተርፉ ነው የሚሆነው። እናንተ ቤቱን እስክትረከቡ 50% ብቻ በመክፈል ቀሪውን 50% ደግሞ ቤቱን ከተረከባችሁ በኋላ ለ10 ዓመት ከወለድ ነፃ የሆነ ረጅም ብድር ተመቻችቶላችሁ የምትከፍሉበት እድል ነው የተመቻቸላችሁ። ሪል ስቴት እያስገነባው ያለው ኮምፓውንድ የመኖሪያ አፓርትመንት ውስጥ ከባለ 1 መኝታ እስከ ባለ 3 መኝታ ያሉ ሲሆኑ ሰላም ጤና ይስጥልን ውድና የተከበራችሁ ዩቲዩብ ቤተሰቦቻችን፣ ዛሬም እንደተለመደው በመዲናችን አዲስ አበባ እጅግ በጣም በከፍተኛ ጥራት በተመጣጣኝ ዋጋ ቤቶችን የሚሸጡ አልሚ ድርጅቶችን አብረን እናያለን። የምትመለከቱት ሳይት የሞኖ ሪል ስቴት ኮምፓውንድ የመኖሪያ አፓርትመንት እና የንግድ ሱቆች እየተገነቡበት ያለበት ቦታ ነው። 8000 ስኩዌር ሜትር የሚጠጋ ግቢ የያዘ ሲሆን ከ5 በላይ የሆኑ ቤቶች በ4000 ስኩዌር ሜትር ላይ የሚያርፉ ሲሆን ቀሪው 4000 ደግሞ የመኖሪያ ግቢው ይሆናሉ። ከነዚህ ግቢዎች የውሃ መዋኛ ገንዳ፣ የኳስ መጫወቻ ሜዳዎች፣ ግሪን ኤሪያዎች እና ላይብራሪዎችን ያካተተ ነው የሚሆነው። አንድ ሰው ከሞኖ ሪል ስቴት ላይ ቤት በገዛ ጊዜ በነፃ የሚያገኘው ፋሲሊቲ ነው የሚሆነው። ከዚህም በተጨማሪ የሞኖ ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ እንዲሁም ደግሞ ከ22 ካሬ እስከ 85 ካሬ የንግድ ሱቆችን ይዞላችሁ መጥቷል። ከዚህም በላይ ደግሞ ሞኖ ሪል ስቴት እጅግ በጣም ተመራጭ የሚያደርገው የባንክ አማራጭ ከወለድ ነፃ 50% ያካተተ ነው የሚሆነው። ሁሉንም በዝርዝር አብረን እናያለን። እስከ መጨረሻ ድረስ አብራችሁን ቆዩ። ሞኖ ሪል ስቴት እያስገነባው ከሚገኘው የመኖሪያ አፓርትመንቶች ውስጥ ከባለ 1 መኝታ እስከ ባለ 3 መኝታ ከ80 ካሬ እስከ 165 ካሬ እንደ ደንበኛው ፍላጎት የሚሸጡ የተለያዩ ቤቶች አሉ። በካሬ 73900 ብር ነው። ይህ ማለት አንድ ሰው ከሞኖ ሪል ስቴት በ8% ቅድመ ክፍያ ብቻ ዛሬውኑ ቤት መግዛት ይችላል። የመረከቢያ ጊዜውም ከ1 ዓመት ከ8 ወር እስከ 2 ዓመት ከ6 ወር። እንደምትመለከቱት ግንባታቸው ተሎ የተጠናቀቁ ቤቶች ተሎ ነው የምትረከቡት እንደ ፕሮግረሳቸው ነው። ከዚህም በተጨማሪ ደግሞ ያከፋፈል ሁኔታው ደግሞ ፕሮግረስን ቤዝድ ያደረገ ነው፣ ታይም ቤዝድ ያደረገ አይደለም። ይህም ማለት ግንባታው በተቀላጠፈ ሁኔታ እንዲገነባ ያደርጋል ማለት ነው። ፕሮግረስ ቤዝድ ያደረገ ነው ማለት አንድ ሰው ከሞኖ ሪል ስቴት በ8% ቅድመ ክፍያ ቢገዛ ቀጣይ 8% የሚጠየቀው 2 እና 3 ስላቦች ተሞልተው መገንባቱን ቼክ አድርጎ ነው የሚከፍለው። ከዚህም በተጨማሪ ደግሞ 50% ከወለድ ነፃ የባንክ አማራጭ ተመቻችቶላችሁ ነው የምትገዙት። ሞኖ ሪል ስቴት ራሱ ነው የሚያመቻችላችሁ። ይህም ማለት እናንተ ቤቱን እስክትረከቡ 50%ን ብቻ በመክፈል ቀሪውን 50% ደግሞ ቤቱን ከተረከባችሁ በኋላ ቤት ውስጥ እየኖራችሁም ሊሆን ይችላል አከራይታችሁ ለ10 ዓመት ከወለድ ነፃ የሆነ ረጅም ብድር ተመቻችቶላችሁ የምትከፍሉበት እድል ነው የተመቻችላችሁ። ይህንን እድል ብዙ ደንበኞቻችን እየተጠቀሙት ነው የሚገኙት። ዛሬውኑ ወስናችሁ ስክሪን ላይ በምትመለከቱ ስልክ እየደወላችሁ ሳይት መታችሁ ግንባታ ፕሮግረሱን እያያችሁ መግዛት ትችላላችሁ። ከዚህም በተጨማሪ ውጭ ሀገር ለምትኖሩ ደግሞ ባላችሁበት ሀገር ሆናችሁ ቤቱን የምትገዙበትን እድል አመቻችተናል። ይህንንም እድል እንደምትጠቀሙ ተስፋ አደርጋለሁ። እዚህም በተጨማሪ አንድ ሰው ከሞኖ ሪል ስቴት አንድ ቤት በገዛ ጊዜ የሚያገኘው ጥቅም ምንድነው? ከ4000 በላይ ግቢ በነፃ ነው የሚያገኘው። ከዚህ ግቢ ውስጥ የውሃ መዋኛ ገንዳዎች አሉ፣ የኳስ መጫወቻ ሜዳዎች አሉ፣ ላይብራሪዎች እና ግሪን ኤሪያዎች አሉ። ስለዚህ በቤት ዋጋ ምንድነው የሚገዛው? በአንድ ቤት ዋጋ መንደር ነው ማለት ነው የሚገዛው። ከዚህም በተጨማሪ እያንዳንዱ ህንፃ 2 ቤዝመንት አለው። 2 ቤዝመንት አለው ማለት የራሱ የሆነ የመኪና ማቆሚያ አለው። ከዚህም በተጨማሪ ቴራሱን በጋራ የሚጠቀምበት ነው። እያንዳንዱ ህንፃ የራሱ የሆነ ቴራስ አለው። ለተለያዩ ለሰርግም ሊሆን ይችላል፣ ለድግስ፣ ለተለያዩ ሴርሞኒዎች የሚጠቀመው ነው የሚሆነው። ከዚህም በተጨማሪ 24 ሰዓት የሚሰራ አክቲቭ የሆነ ሴኩሪቲ ካሜራ አለው። የደህንነት ስጋት ምንም ነገር አያሰጋውም። ስታንድ ባይ የሆነ ጄኔሬተር አለው። እያንዳንዱ ህንፃ የራሱ የሆነ 3 ሊፍቶች ይኖሩታል። ይህም ማለት 2 የሰው 1 የዕቃ ሊፍቶች ሲኖሩት ለገበያ ማዕከልነት የሚያገለግል ደግሞ ሌላ ራሱን የቻለ ሊፍት ነው የሚኖረው። ከዚህም በተጨማሪ ደግሞ የከርሰ ምድር ውሃ አውጥተን ግንባታችን እያከናወንን ያለ ነው በሱ ነው የሚሆነው። ስለዚህ ሁሉንም ዘመናዊ የሚባሉ መሰረታዊ ልማቶችን ያሟላ ቦታ ነው ሞኖ ሪል ስቴት። አሁን ከዚህም በተጨማሪ ደግሞ ለመሀል ከተማ እጅግ ቅርብ የሆነ ቦታ ነው። ሞኖ ሪል ስቴት ላይ ኢንቨስት ብታረጉ በትንሽ አመታት ውስጥ ሚሊየንስ የምታተርፉ ነው የሚሆነው። ምክንያቱም ቦታው የሚገኘው አየር ጤና አደባባይ ላይ ነው። አየር ጤና የሚገኘው መሀል ከተማ ላይ ስለሆነ ለሜክሲኮም እጅግ ቅርብ የሆነ ቦታ እንዲሁም ለቤተል እጅግ በጣም አማካኝ በሆነ ስፍራ ላይ ነው ግንባታው እየተከናወነ ያለው። ዛሬውኑ ወስናችሁ ከሞኖ ሪል ስቴት የቤትና የሱቅ ባለቤት ሁኑ። ስክሪኑ ላይ በምትመለከቱ ስልክ እየደወላችሁ ተጨማሪ ማብራሪያዎችን ማግኘት ትችላላችሁ። ዛሬ የነበረን ቪዲዮ ይሄ ነው። ተጨማሪ እንደዚህ አይነት መረጃ እንዲደርሳችሁ ቻናላችን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካም ቀን።